ምን ጨፍ እንዳታይ እግዚአብሔር ምን ማሰጠው አረ እሺ ምን ልታስይዥ ነው በማርያም የሆነ የሚያስፈራ ምናምን እግዚአብሔር ዳር ማይክ ነው ይቅር በእጅ ይቅር በአገር ጌታ አይደለም ማርያም ያስፈራል ለብሌን ከሰጣት አንቺ አታገኝ እሺ በቃ ልግላት አለቀሰች። ሰላም እንዴት ናችሁ? ውድ የሙናና የብሌን ቤተሰቦች እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቼላችኋለሁ። እንደምታውቁት የሙና ስልክ ጠፍቶባታልና ስልክ ምናምን ቪዲዮ የምትሰራው በሌሎች ስልክ እያስቸገረች ስለሆነ ዛሬ እስቲ ለሙና ስልክ ገዝቼ ጊፍት ልስጣት ብዬ አስቤ ነበረ። ከዛ ግን አሁን እየመጡ ነው እነሱ ገና ናቸው። ግን እስቲ ደስ ይላታል ብዬ አስባለሁ። አሪፍ ስልክ ነው ደግሞ ሌላ ጊዜ እንድትሰራ ምናምን ሌሎችም ሰዎች እንዳታስቸግር ብዬ ነው ጊፍት ልሰጣት ያሰብኩት እና ደስ የሚላት ይመስለኛል። ስልኳ ጠፍቶባታል ተሰርቃ መሰለኝ አው ጠፍቶባታል። ስለዚህ አዲስ ገዝቼ ልሰጣት ነውና እነሱ አያውቁም። ብሌንም አታውቅም ሙናም አታውቅም። እየመጡ ነው እና ሪያክቷን አብረን እናያለን የሁለቱንም ሪያክትና አብራችሁ እንድትቆዩና በዛው ሰብስክራይብ ላይክ እያደረጋችሁ ይሄንን ቪዲዮ እንድትቀጥሉ በአክብሮት ተጠይቃችኋለሁ። እና ደስ የሚላት ይመስለኛል። እንግዲህ አሪፍ ስልክ ነው ደግሞ ይሄንን ይመስላል ስልኩ እና አይፎን ነው አሪፍ ስልክ ነውና ደስ የሚላት ይመስለኛል። እንግዲህ ከዛ እንጃ የሚሰማትን ስሜት አላውቅም። ምክንያቱም ብዙ ጊዜ በሌሎች ስልክ ምናምን እየተጠቀመች ስለሆነ አስቡት ደስ ይላል ስልክ ሲሰጣችሁና ምን እንደሚሰማት አብረን እናያለን። ጠፍቶባታል ስልኳ አሁን በሌሎች ስልክ ነው የምትሰራው። ብሌን ደግሞ የራሷ ስልክ ቢኖራትም ግን ደግሞ ስልኳ ያው ለመቅረጽ አይመችምና እስቲ አብረን እናያለን ሪያክታል እና ደግሞ እስከዛሬ ድረስ ብዙም ቪዲዮ እየለቀቅንላችሁ ያለው ለምክንያት ያው ስልካቸው ስለሌለም ነው ሰዎችንም ላለማስቸገር ብለው ነው እና ዛሬ ደስ እንደሚላት እርግጠኛ ነው መሆንላችሁ እና ደግሞ ስልኩ ይሄንን ይመስላል ባለኝ በአቅሜ ደስ እንዲላት ብዬ ነው እና አሪፍ ነው ይመስለኛል። ይሄን ይመስላል። ከዛ በቃ እየመጡ ነውና ስሜታቸውን አንድ ላይ እናያለን። ልደውላችሁ እየመጡ ነው። ደውዬላቸው ነበር እየገባን ነው ብለውኛል። ስለዚህ ስልኩን እንደምሰጣቸው ስለማያውቁ ኪሳችን ውስጥ እንከተውና ሲመጡ እንግዲህ እየመጡ ነው መሰለኝ ሪያክታቸውን አብረን እስከዛ ድረስ ሰብስክራይብ እያደረጋችሁ እንዴት ናችሁ? ማኪዬ እንዴት ነሽ? ደህና ነሽ? አቆየንሽ እንዴ? አቆየንሽ? ልቀመጥልሽ ደክሞኛ ትንሽ ቆይታችኋል እናንተ እንደዚህ አርፋጅ እንደሆናችሁ አላውቅም ነው። አዎ ይኸውልሽ ጀምሬ እንቀርጻለን ስላላችሁ ዩቲዩብ በእኔ ስልክ ጀምሬ ተጠፋፋና አዎ በጣም ምክንያቱም ስልካችሁ አንቺማ አንቺ ታይወታለ ስልኬ ሲጠፋ ካቺኝ እና ዛሬ ባንቺ ነው የምንሰራው እየቀለንኪው እና ጋይሶች ሰላም እንዴት ናችሁ ቤተሰቦቻችን? ደህና ናችሁ ወይ? ነው ዛሬ እንግዲህ ከማኪ ጋር ተመልሰን ተገናኝተናል። ያው በድጋሚ ስለተገናኘን በጣም ደስ ብሎናል። ዛሬ የነሱን ዩቲዩብ እኔ ነኝ ከፋች ያረኩ። አዎ አይ እንትን ምንድነው እኛ ትንሽ ስለቆየንባትኝ አዎ እየጀመርሽ ጠብቂኝ ብለናት ነው እና ዛሬ እስቲ እነ ብሌን እነ ሙና የሚያስደስታቸው ነገር ምንድነው ብዬ ሳሰላስል ስንገናኝ ያው ስለጠፋውባችሁ ደስ እንዲላችሁ ብዬ የሆነ ነገር አዘጋጅ ገምቱ ከመስጠቴ ከመንገሬ በፊት
አይ ስሚ ገምተን ምናምን ነገር አጉል ከምታረጊኝ ማኪ እኔ እንደዚህ ነገር ሳገምቱ እንደዚህ ይልሽ አሁን ለምሳሌ ትልቅ ነገር ገምቼ እንትን ከሚሆንብኝ ያልጠበኩት ነገር ከሚሆንብኝ ወይን ትልቅ ሊሆን ይችላል ወይን ደግሞ ትንሽ እኔ የገመትኩት ትልቅ ሆኖ አንቺ ደግሞ ትንሽ ነገር ሊሆን ይችላል የምትሰጪኝና ግምቱ ቢቀርብኝ አይደለ ፋሚሊዎቻችን እኔ እንደዛ ብዬ ነው ማለት እና አሁን ምንድነው ገምቱ አይገምቱ አልሰጣችሁ ሳገምቱ በደፈነው ማለት ለዚህ ነው ቀድሜ ገብቼ ልጠብቃቸው እርሽ በማረች አይሽ አንቺ ለዚህ ነው ለማልፋት ነው ከፍቼ ልጠብቃቸው እርሽ ነው ለማልፋት አይደለም እሺ ምን ሊሆን ይችላል ካለበለዚያ ቀረባችሁ ያኔ መሰለኝ አረሙና ገምቻ አንቺ እግዚአብሔርን ገምቺ አንቺ ገምቺ ፕራንክ ነው በቃ አይደል እሻንስ ምን ሊሆን ይችላል እስቲ ገምቱ እኛ ያጣነው ነገር እኛ የምንፈልገው ነገር ብላችሁ ታስቡ እንዴ ማለት የምንፈልገው እኔ የምፈልገው ነገር ብላችሁ ያው የምትፈልጉትን ነገር አውቃለሁ በእርግጥ ግን ገምቱ አረፈው በቃ ምን ሊሆን ይችላል ኤርፓድ አየቀረፍ እሺ እንትን ምንድነው ሄድሴት አይደለም አንቺ ምንድነው ስልክ አይደለም በማርያም በቃ እኔ የምፈልገውን ሰምተሽኝ ከሆነ አላውቅም ሄድሴት ምናምን ነገር እንትን ብል ብያለሁ ስልኬ ስለጠፋ ኦኬ ሁለታችንም የምንፈልገው ነገር ነው አዎ ብሌን እንደዚህ የምፈልገው ነገር ምን ሊሆን ይችላል ቸኮሌት በትክክል ተመልሷል ልበልሽ ማርያም እንዴት ነው ቸኮሌት ለማንኛውም ቤተሰብ እንጠብቃለሁ ቸኮሌት ገዝቼ ልስጣችሁ ምን ችግር አለ ወጣለሁ ብትሰጪኝ እኔ ደስ ይለኛል ፋሚሊስ ከሁለቱ የሆኑ ሰዎች ገምተዋልና ማን እንደሆነ እስቲ ማን ነው ትክክል ብለ እኔ ነኝ ወይስ አንቺ ነሽ ወይስ አንቺ ትክክል እኔ ነኝ ቸኮሌት ነው የምትሰጪው ሌላ ምን ልትሰጪያችሁ ወይ እኔ ፕራንክ ነው የገመትኩት ግን ያው ስልክም ገምቻለሁ ግን ፕራንክ ነው የገመትኩት ስልክ እንዴት ነው እኔ የምሰጣችሁ ለእናንተ ስልክ ደስ ይላል ኧረ ያንቺ ግምት ደግሞ ኧረ ነው ሌላ ነው ያንቺ ግምት ደግሞ አይ እኔ ግን ከቸኮሌት አያልፍም ቤተሰቦች ምንድነው ሁለት ስልክሽ የቀረጻችን ስልክ ነው ልደውላችሁ ብዬ በዚህ ሪከርድ እያደረኩኝ እና ሰዎች ሁለቱ አንድ ምንድነው የሚባለው አንጀቴን በላሽ እኔ ደግሞ አንጀቴን በላሽ እሷም ገምታለች ግን ደግሞ ትክክለኛው ኦኬ ቻመጅ ሳትናገሪ በፊት ማለት ነው ለትክክለኛው ምን ትሰጪዋለሽ አይ ምንም አልሰጠውም ከበቂ በላይ ስለሆነ የምሰጣችሁ ነገር ምንም ሌላ የምጨምረው ለማንኛውም አንጀቴን በላሽ በቃ ማርያም በጣም እሺ ለማንኛውም ከፋሚሊዎቻችን እኩል አይደለ ምንድነው ይባላል እነሱም እንዲያውቁ ነው አይደለ ቪዲዮ እየሰራሽ የጠበቅሽ እሺ አዎ ለማንኛውም ፋሚሊዎቻችን ያውቁታል ግን አሁን በቃ አልሰጣችሁ ነው ቀድመሽ ነግረሻቸዋል አዎ ቪዲዮን አቅሚውን እና ውዶቼ እንደስላችሁ ታያለሽ ለማንኛውም እንዳታለፉ እንዳትንገበገቡ እንዳትሉ ማኪ በማርያም ለነገሩ የሚያንገበግብ ነገር አይደለም ግን ያው የምትፈልጉት ነገር ነው አረ በማርያም እጭ ይሰለች ምንድነው በቃ አውቄ ነው ምንም አልሰጣችሁ እንዴ ክብራኔ ፋሚሊ ታይም በቃ እንዴ እናንተ ተጫውችብኛለሽ እንዴ አሻታችን ተፈዛ እኔ እንደዚህ ሲሉኝ ስሚኝ እኔ እንደዚህ ሲሉኝ እግዚአብሔር በጣም ነው የምወደው ማርያምን እንዳታይ ፋሚሊዎቻችን እንደሚደነግጡ እርግጠኛ ነኝ ግን ያው እሺ እጃችሁን ዘርጉልኝ እሺ ለው ሁለታችሁ ነይ እኔ አይኔን እንዲካ አያለሁ ያሳስታል እሺ ይሄው ነይ ይሄው እሺ አንቺ እግዚአብሔር ምንም አልሰጠውም ኧረ እሺ ምን ልታስይኝ ነው በማርያም የሆነ የሚያስፈራ ምናምን እግዚአብሔር እንዳለ በእጅ ይቅር በእግር ጌታ አይደለም ማርያም ያስፈራል ለብሌን ከሰጣት አንቺ አታገኝ እሺ በቃ አንቺ ሆና ቆፍጣን ነበር ቆፍጣን ልግለጥ ማኪ በመድኃኒዓለም ስልካቸው ስለጠፋ
አውቀሽ ነው በማርያም አውቀሽ ነው ሙድያሽ ነው አውቀሽ ነው በጌታ በቃ ደስ እንዲላችሁ እኔ የማልሆነው ነገር የለም እኔ በማርያም አውቀሽ ነው ማለት ሙድያሽ እኔ ላምናት አልቻልኩም የምሯን ነው ፋሚሊዎቻችን ያ ካሜራማን የምሯን ነው አው እንዴ ደግሞ ጌታ ይያልኩኝ እኔ እግዚአብሔር እናላቅ ምረፊ ማርያምን እኔ ላምንሽ አልቻልኩም እኔ አላምንሽም እኔ አይሆንም በማርያም የምርሽ ነው በጌታ ልክፈትና እስኪ ማርያምን በይ እስኪ ማርያምን በይ ይሰራል እንዴ ምን አስማለኝ ማርያም በቃ ይሆናል ይሰራል እንደዚህ አዲስ ሆኖ ይሰራል ስትይ እኮ ገረመኝ አዲስ ዩት ጋድ ከእንግዲህ ሰው ማስቸገር የለ ቀረውጽኝ የለ እንትን በሉኝ የለ ለእናንተ ግፍት ነው እንባይና እኔ ምንም ልል አልችልም ማርያምን ማኪዬ ነኝ በጣም እናመሰግናለን ጌታ አለቀሰች አንቺ ምን ማለት አይደለም ደንጋ አላመንኩም እኔ እስከሚከፍታ ፕራንክ ነገር ነው መሰለኝ እሺ ከፍቼ ላሳያችሁ እንደው ሙና ብሎ ነው የሚከፍተው ራሱ አይ በማርያም ምሩሽ ነው ማኪ ግን እግዚአብሔር እኔ የሚታይ ከሆነ ይሁን ካሜራ የያዘችው የደከማሽ ነው ጌታምተሽ ነው ወልጁ አይደለም ገዝተሽ ወይስ የነበረሽ ነው ገዝቼ ማርያምን እውነት እንጃኒ እውነት እኔ ምን ተሳክቶልናል ምን እንደምል አላውቅም እግዚአብሔር ማኪ እንጂ ተሳክቶልናል ቴንክ በጣም እግዚአብሔር ነው አንቺ እንዳታረክሽ በቃ እንዴ ስልክ እኮ ነው በቃ እንደም ሁለት ወር ነው ከዩቲዩብ የጠፋለውና በዛን ጊዜ የተፈጠረው ምክንያት በጣም ብዙ ማይክ ነው ማይክ በጣም ብዙ ምክንያት ነበር የተፈጠሩት ያጋጠመን ነገር በሰው ስልክ ነው የምንሰራው እንደዛም ሆኖ አለመስራትም አለ የሆነ ቻርጀር መዝጋት የሆነ ነገር አለና በጣም ብዙ ለሁለት ወር ብዙ ነገር ጠፍቷል ብቻ ማኪ እውነት እኔ እንደዚህ አይነት ሰው አልገምታትም ብቻ አልገምታም እውነት አይደለም እንደዚህ ትልቅ ኖርማል አለ ሊፖፕ ቻክ ምናምን ፋሚሊዎቻችን እሷ የገመተችው ነገር ነው ደምኮ ገምት የተሰማሽ እኔ እውነት እንጃ እኔ ምን እንደምል አላውቅም እግዚአብሔርን እኔ ቀድሜ የካፍቼ ልጠብቃችሁ ስትል እንደዚህ ይሆናል ብዬ አላሰብኩም ሌላ ጊዜ አንድ ላይ ተገናኝተን ነው መክፈቻ ምን ሰራው እና እኔ ይሄንን ጭራሽ አልጠበቅኩም ማርያምን እኔ እንጃ አላውቅም ብቻ ማኪ እውነት በጣም አድርገን ነው የምናመሰግነው ከዚህ በፊት ስልክ ጠፍቶብኝ ቪዲዮ እየሰራን አልነበረም እና እስካሁን ስንለቃቸው የነበሩ ቪዲዮዎች ሰውን እየጠየቅን ነው ሰውን እያስቸገርን ነበረ እና ስልካችን ሲጠፋ በአጋጣሚ ደግሞ ማኪም በጣም ቢዚ ሆነች ስራ ምናምን ነገር ነበረባት እና በዛ አጋጣሚም ከማኪ ጋርም ተገናኝተን መስራት አልቻልንም ቢያንስ በሷ ቪዲዮ እንኳን እየቀረጽን እንትን እንዳንል ብቻ በጣም ብዙ ስልኩ ከጠፋ በኋላ ብዙ ነገሮችን አሳልፈናል እና ደግሞ ስልኩ እንደጠፋ አካባቢ ቀድመን ለማኪ ነበር የነገርኳት እኔ ብቻ በቃ በአጠቃላይ እኔ እንደዚህ አይነት ነገር አልጠበኩም እኔ በቃ በጣም ነው የደነገጥኩት እግዚአብሔር እኔ አላውቅም ሀሳቡን ያመጣው ፋሚሊዎቻችሁ የእናንተም እኛም የኔም ፋሚሊዎች ስለሆኑ እነሱንም አመስግናቸው በአጠቃላይ በቃ በጣም እውነት ማኪ እኔ ካንቺ ማለቴ በቃ እንደዚህ አይነት ነገር እኔ ከማንም የምጠብቂው ሰው አለ አይደለ ይሰጠኛል ብለሽ የምጠብቂው ሰው አለ አይደለ ያን ሰው ትተሽ የማጠብቂው ሰው ሲሰጥሽ ያለው ስሜት አላውቅም እኔ በጣም ነው ደስ ያለኝ እግዚአብሔር እኔ እንጃ በቃ የሆነ ላለክስ ምናምን ነገርም ነው እኔ እንጃ በቃ ደስታና እንትን ተደባልቆ ነው ምንድን ይባላል ደስታና ሀዘን አንድ ላይ ተደባልቆ እውነት አላውቅም ብቻ ደንግጫለሁ ምናምን ነገር እንደነገርኳችሁ ከማጠብቁት ሰው ደግሞ እንደዚህ ትልቅ ነገር ስታገኙ በጣም ነው እንትን የሚለው ስልክ ደግሞ በአሁን ሰዓት ለኛ አሁን ባለንበት ስልክ ቀላል አይደለም ኖርማል ነው ብዬ አላልፈውም እና ማኪ በጣም እግዚአብሔርን የህፃን ትልቅ ነች በቃ አስተሳሰቧ ትልቅ ነው ማርያምን በጣም ጎበዝ ልጅ ነች ያው ታቋታላችሁ ለማንኛውም አሁን የተሰማችሁን ነግራችኋል ስለዚህ ከእንግዲህ
ፋሚሊዎቻችንን አልጠፋም በላቸው ታወቀ። አይ እሺ ወይኔ መድኃኒዓለም እኔ ህልም እየሆነብኝ ነው። ማኪኔ እስኪ አምጪው በማርያም እኔ ህልም እየሆነብኝ ነው። አይፎን ኤክስ ነው አምጪ እስከዛ ላዋራቸው አንቺ አደባባይ። ስለዚህ በቃ ከእንግዲህ አይጠፉም። አይጠፉም። ተይኝ እስኪ ብቻ ላልቀስበት እኔ ሁላ ህልም እየመሰለኝ ማርያም ይኸውልሽ እውነት ልንገርሽ እኔ ማለት ስልክ ምናምን ነገር ጠይቀናል። እሱን ብሌንም ጠይቃለች። ቪዲዮ ስታረጊ ደግሞ ዝም ብሎ ባለ አይደለ ጥራት ባለው ካሜራ ነው ሞር የሚሆነው። ብዙ ፈልገናል እና እንደዚህ ስታገኙ በጣም የሚሰማሽ ስሜት አለ። ለዛ እኮ ነው እውነት ቀላል አይደለም ማኪ እና በጣም እናመሰግናለን። እውነት ፈጣሪ ጨምሮ ጨማምሮ ይስጥሽ። እውነት አንቺ በጣም ትልቅ ሰው ነሽ። ማርያምን ምንም ህፃን ብትሆኝም ግን በቃ አስተሳሰብሽ ትልቅ ነው። ካንቺ ይሄንን ጭራሽ ነው ያልጠበቅኩት። ስታስገምችኝ አይተሻል አይደለ? የህፃን ልጅ ቻኮሌት ተላለው እሷ አላቅም እንዴት ስልክ ምናምን ነገር እንዳለች ገርሞኛል። አንድ ላይ ተመካክራችኋል እንዴ? እና ደግሞ ስልኬ ምናምን ነገር ጠፍቶ ስለነበረ ሄድሴት ምናምን ነገር ያው ዘፈን ምናምን ነገር ለመስማት ነው ማለት ነው። ሄድሴት ምናምን ነገር ያልኳትኝ እፈልግ ነበር። ሄድሴት ካለሽ እንደውም ብዬ ጠይቂያት ነበር ስልክ ደውዬላት ማለት ነው። እና ያን ነበር የገመትኩት። ስልክ ጭራሽ ነው ያልጠበቅኩትኝ። አጠገባችን ያሉ ሰዎችን ስልክ ምናምን ነገር ብለን ጠይቀናቸዋል፣ ግን ማንም አልሰጠንም። እና በቃ ከዚህ ከምገርም ልጅ እንግዲህ ስልኩን አግኝተናል። እና በቃ ቅመም ብቻ እናቴ ትሙት ቅመም ያንሳታል። ከሙጋገዛችሁ ማኪ አይ የሰጠሽን እኮ ስልክ ነው የኔ እናት። እንዴት ትቀልጃለሽ እንዴ? ከስንት ነው አይደለም ብዙ ሰው እየለመን ብዙ ሰው ፊቱን አይተናል ስልሽ ያለው ስሜት ምናምን ነገር በጣም ነው የሚያስጠላው። እና አንቺ ይሄንን ተረርተሽ እንደዚህ ማድረግሽ ራሱ ለኛ ቀላል አይደለም። ማርያምን በጣም በእኛ ቦታ በጣም ትልቅ ቦታ አለሽ። ጌታ በጣም እናመሰግናለን ማኪ። ወዳችኋለሁ፣ አከብራችኋለሁ ፋሚሊዎቻችን። እንግዲህ እስካሁን ድረስ ይሄው አብረን አይተናችኋል። ብቻ የተሰማቸውን ነገር አብራችሁ አይታችኋል፣ ደስ ብሏችኋል ይመስለኛል እንግዲህ። እና እስካሁን ድረስ አቋርጠው ነበር ዩቲዩብ መስራት እንደውም ለተወሰነ ጊዜና ዛሬ እንግዲህ ይጀምራል ማለት ነው። ከዛሬ ጀምሮ በየሳምንቱ ካልሰራችሁ አይ እውነት በቃ ከዚህ በኋላ ስልኩን ካገኘን አይቀር በቃ በየጊዜው እንደምንሰራ እንሰራለን። በቃ ያው እኛም ደግሞ ጀማሪ ስለሆንን ይሄን ያህልም ቪው የለውም። እንግዲህ ከዚህ በኋላ በሳምንቱ ለቪዲዮ ምናምን ነገር እንሰራለን ብለን ተስፋ እናደርጋለን። አሁን ማኪ ከዚህ በኋላ ማለች እሷ ብዙ ጊዜ ቀረጻ ምናምን ነገር ስለሚኖራት ነው ከኛ ጋር ብዙ ማስኖረው እና ከዚህ በኋላ ከሷ ጋር አሪፍ ቪዲዮዎችን ይዘን እንመጣለን። እንግዲህ ፈጣሪ ይስጣትኝ ምንድነው ከነበርንበት ችግራችንን ቀርፋልናለች ነው የሚባለው። እና በቃ ስልክ ነበረ እንትን የሚለን እንዳንሰራ ከሚያደርጉ ነገሮች አንደኛው ስልክ ነው። እና አሁን በቃ አግኝተናል። ምንም እንትንም የሚዘን ነገር የለም ብዬ ነው የማስበው። እንግዲህ ከዚህ በኋላ በቃ አሪፍ ቪዲዮዎችን ይዘን እንደምንመጣ ተስፋ አድርጋለሁ። እና ደግሞ ኮሜንት ላይ በጣም የምታበረታቱን ሰዎች አላችሁ። እውነት እንዲህ ጀማሪነታችንን አይታችሁ ሳትንቁ ምናምን ነገር አሪፍ ኮሜንት የምጽፉ ሰዎች አላችሁ። እናንተን እውነት በጣም አድርገን እናመሰግናለን። እና ድጋሚ ያው ከማኪ ጋር ቪዲዮ ስሩ ምናምን ስትሉን ነበረ። ያው ማኪ እንግዲህ በትልቅ ሰርፕራይዝ ተቀብላናለች። ተሳክቷል። በጣም ትልቅ ሰርፕራይዝ ነው። ብለኝ እኔ ዝም አልኩ። በቃ ደነገጥኩ። እግዚአብሔርን ነው የሚልሽ ቴንኬሊ ቆንጆ ለታሽ አለብን ማኪዬ እኔ እናት እውነት ሁለቱም ደስ ብሏቸዋል። እንግዲህ ዛሬ አባኔ ተሰጠኝ እና በቃ ይሄንን እንድታዩልንና ከእንግዲህም እንደሚሰሩ እንድታዩልን ነው ይሄንን ቪዲዮ የቀረጽኩት እኔ። ስለዚህ ከእንግዲህም በኋላ እንድታበረታቱን እነሱንም እንድታበረታቷቸው። እሷም ደግሞ ዩቲዩብ ስላላት እንግዲህ ከኛ ጋር እንሰራለች። ያው እሷም ይሄ ምንድነው ፊልም ሲሰሩ ያለው ነገር ሁሉንም አይደለም ከቀረጻ ምንድነው ከካሜራ ጀርባ ነው። እሱም በራሴ ዩቲዩብ እነግራቸዋለሁ። ችግር አለ ብናገር እና እንደዛ ማለት እሷም አለች። አንድ ላይ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተቀላቀላችሁ። ስንት ቪዲዮ ይገመታል? ስንት ቪዲዮ? 1 ሚሊዮን ካለ ደግሞ ላይክ አድርጉ። እውነት ላይክ አድርጉ። ስንት ሰው ያየውና አሁን
ላይክ አያረጉ። አዎና ፋሚሊዎቻችን ላይክ አድርጉ ይሄንን ቪዲዮአችን። እንዳልናችሁ ከዚህ በኋላ በቃ ባሪ ቪዲዮዎች እንመጣለን እና የዛሬ ቪዲዮአችን በጣም የሚገርም የሆነ ትልቅ ቪዲዮ ነው። ይሄ ለኛ ለየት ያለ ቪዲዮ ነው ከሁሉም ከሰራናቸው ቪዲዮዎች እና ከዚህ በኋላ ቀጣይ በዲስ ቪዲዮ እስክንገናኝ ድረስ ደህና ሆኑ። በጣም እንወዳችኋለን።